አንደኛ በለሲቱ አብባለች፣ እስራኤል ጠንክራለች። ሁለተኛ የተበተነው ኃይል መሰብሰብ ጨርሷል፣ ይሄው እየተጠናቀቀ ይገኛል። ሶስተኛውም የነብዩ የኢሳይያስን የቅዱስ ጳውሎስን ትንቢት ደግሞ መፈጸሙ ቀርቧል። በተለይ እኔ የሚጨንቀኝ ጌታ ሆይ ሃይማኖት የሚያስክድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚች ከተማ ውሰደን ብንለው አይሻል? የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስ እንደቆረብን ቤተ መቅደስ እንደተመላለስ የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ እያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? ሳንጠራጠር ሳንክድህ በመከራዎች ብዛት የሚመጣውን ዓለም ትተን ለዚህ ዓለም ሳንገዛ ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? በለስ ጫፏ ሲለጸልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ እንደምታውቁት ሁሉ እስራኤልም እንደዚህ ስትሆን በደጅ እንደቀረብኩ ወቁ እያላቸው ነው። እስራኤል ወደ ኃያልነት መጥታለች። በለሲቱ አብባለች። በዙሪያዋ ያሉትን መጎሰም ይዛለች። ደክማ የነበረችው ጉልበተኛ ወደ መሆን መጥታለች። ተበትና የነበረችው ተሰብስባለች። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 7 ላይ እንዲህ የሚል ትንቢት ተናግሯል። የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። ይሄው እንደምታዩት ዓለምን ወደ መቆጣጠር ቀረበ። ኃያል ሆኑ፣ በረቱ። በቅርቡም ሰምቻለሁ 200 አይሁዳውያንን ከኢትዮጵያ እንኳን ሰብስበዋል ሲባል ሰምቻለሁ። አዎ ሁለተኛው የነቢዩ ትንቢት እየተፈጸመ ነው። የተበተነው ኃይል እስራኤል መሰብሰብ እያበቃ ነው። ያን ጊዜ ፍጻሜ ይሆናል የተባለው ቃል መፈጸሙ አይቀሬ ነው።